በዛሬ ቪዲዮአችን ደግሞ 10ኛ ክፍል ቻፕተር 3 ላይ የተወጣጡ 30 ኤንትራንስ ሴቶች ጥያቄዎችን ይዘላችሁ ቀርበናል። ቀጥታ የመጀመሪያ ጥያቄውን በመስራት እንጀምር። የመጀመሪያው ጥያቄያችን a farmer is looking for a soil type that is highly sandy, has low nutrient holding capacity and easily eroded by wind when vegetation is absent. Which soil type is being described? ጥያቄው የሚለና አንድ ገበሬ በጣም ሳንዲ የሆነ low nutrient holding capacity ያለው እና እዚህ በተጨማሪ ደግሞ vegetation ከሶይሉ ሳይኖረው ሲቀር በቀላሉ በዊንድ ኢሮድ የሚደረግ የሶይል ታይፕ እየፈለገ ቢሆን እየፈለገ ያለው የሶይል ታይፕ ከአማራጮች ውስጥ ካሉት የትኛው ነው የሚለና የኤ ፌራሶልስ ይለናል። መልስ ሳይሆን ምክንያቱም እነዚህ ፌራሶልስ የሚባሉት ስትሮንግ የሆኑ የዌዘርድ ሬድ እና የሎ ቀለም ያላቸው የሶይል ታይፖች ናቸው እና እነዚህ በጣም ስትሮንግ ስለሆኑ በዊንድ ሲጀመር ኢሮድ አይደረጉም። ስለዚህ ኤ አይሆንም። ቢ ደግሞ ካምቢሶልስ ይለናል። በተመሳሳይ መልስ ሳይሆን ምክንያቱም ካምቢሶሎች ዲቨሎፕድ የሆኑ ያንግ ሶይሎች ናቸው በመባል የሚታወቁ እንጂ ኢሮድ በመደረግ አይደለም የሚታወቁ። ስለዚህ ቢም አይሆንም። የሲ ደግሞ አሪኖሶልስ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም አሪኖሶሎች ናቸው ሳንድ የሆኑ ሶይሎች። ከዚህ በተጨማሪ ደግሞ ሎው በሆነ ዋተርና ኒውትሪየንት ሆልዲንግ ካፓሲቲ ታዋቂ የሆኑ ማለት ነው። ይሄ ደግሞ በዊንድ ለሚፈጠር ኢሮዥን ቨልነራብል ያደርጋቸዋል እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዋይ አር አሪኖሶልስ ኮመን ኢን ዴዘርትስ ዱን ኤንቫይሮንመንትስ? ለምንድነው አሪኖሶሎች ዴዘርት ዱን ኤንቫይሮንመንት ባሉ ቦታዎች ላይ ኮመን የሆኑት ነው ይለና የኤ they develop from quartz rich sand deposits ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም አሪኖሶሎች የሚባሉት ከኳርቲስ ሪች ከሆነ ፓረንት ማቴሪያሎች ነው ፎርም የሚደረጉ እንደ ዱኒ ካሉት ማለት ነው እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የሶይል ሳይንቲስት find a shallow soil lying directly over hard rocks in a mountainous area which soil type is most likely present? አንድ የሶይል አጥኚ ሻሎ የሆነ ሶይል ከሃርድ ከሆነ ሮክ ማውንቴንስ ኤሪያ ላይ ዳይሬክትሊ ተቀምጦ ቢያይ ይሄ ዲስክራይብ የተደረጉ የሶይል ታይፕ ከአማራጮች ውስጥ ካሉት የትኛው ነው ሊሆን የሚችል ነው የሚለና የኤ ሊፕቶሶልስ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ሊፕቶሶልስ ናቸው ሻሎ በሆነ የሶይል ሃርድ ሮክ ላይ የሚገኙ ሻሎ የሆኑ የሶይል ታይፖች ማለት ነው እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which soil type covers the largest percentage of Africa soils? አማራጮች ውስጥ ካሉት የሶይል ታይፖች የትኛው የሶይል ታይፕ ነው አብዛኛውን የአፍሪካ ሶይልን ፐርሰንቴጅ ሚይዘው ነው የሚለና የኤ ፌራል ሶልስ ይለናል። መልስ ነው ምክንያቱም ፌራል ሶል 10% ብቻ የሚሆነው ነው ከቨር የሚያደርግ ከ100%። ስለዚህ ኤ አይሆንም። ቢ ደግሞ ካምቢሶልስ ይለናል። በተመሳሳይ መልስ ነው ምክንያቱም ካምቢሶል ከፌራል ሶል በአንድ በልጦ በ11% ብቻ ነው ከቨር የሚያደርግ። ስለዚህ ቢ አይሆንም። የሲ ደግሞ አሪኖሶልስ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም አሪኖሶል ነው 22% የሚሆነውን የአፍሪካ ሶይልን ከቨር የሚያደርግ። ይሄ ደግሞ ካሉ የሶይል ታይፖች the largest percentageን ከቨር የሚያደርግ የሶይል ታይፕ ያደርገዋል እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a soil lacks clearly developed horizon and showing only slightly evidence of soil forming process which soil type best fit this description? ከአማራጮች ውስጥ ከተዘረዘሩት የሶይል ታይፕ የትኛው ነው ክሊር የሆነ የሆሪዘን ዲቨሎፕመንት ያለው እና እዚህ በተጨማሪ ደግሞ ትንሽ የሆነ ብቻ የሶይል ፎርሚንግ ፕሮሰስን የሚያሳይ ነው የሚለና የኤ ፌራል ሶልስ ይለናል። መልስ ነው ምክንያቱም ፌራል ሶልስ ሃይሊ ዌዘርድ ናቸው ቅድም ላይ ብያቸዋለሁ እና እነዚህ ስላይትሊ ሳይሆን ሃይሊ ቢሆን ነበር መልስ የሚሆን። ስለዚህ ኤ አይሆንም። ቢ ደግሞ ካምቢሶልስ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ካምቢሶሎስ ናቸው ያንግ የሆኑ ሶይሎች እና እዚህ በተጨማሪ ደግሞ ዊክ በሆነ ሆሪዘን ዲቨሎፕመንት ነው ካራክተራይዝ የሚደረጉ እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a region receives heavy rainfall for long periods which soil type is mostly likely to develop due to intense leaching? የሆነ ሪጅን ለሎንግ ፔሪድ ኦፍ ታይም ሄቪ የሆነ ሬንፎል ሪሲቭ ቢያደርግ ከዛ አካባቢ በሚፈጠረው በኢንቴንስ በሆነ ሊቺንግ ሊፈጠር የሚችለው የሶይል ታይፕ አማራጮች ውስጥ ካሉት የትኛው ነው የሚለና የኤ ፌራል ሶልስ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ፌራል ሶልስ ናቸው ስትሮንግሊ ሊችድ የሆኑ ሶይል ሃይ ሬንፎል በሆኑ ኤሪያዎች ላይ የሚገኙ ማለት ነው እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን the red and yellow color of feral soils are mainly caused by የፌራል ሶል ቀይና የሎ ከለር በምን ነው የተፈጠረው ነው የሚለን ወይም ደግሞ ለነዚህ ከለሮች መፈጠር ምክንያቱ ምንድነው ነው የሚለን የኤ ካልሲየም ካርቦኔት ይለናል። ኤ መልስ ነው ምክንያቱም ካልሲየም ካርቦኔት ከካልሲ ሶል ጋር ነው እንጂ የሚያዝ ከፌራል ሶልስ ጋር አይደለም። ስለዚህ ኤ አይሆንም። የቢ ደግሞ ኦርጋኒክ ማተር ይለናል። ኤ መልስ ነው
ምክንያቱም የሶይል ኦርጋኒክ ማተር የሚይዘው ዳርክ ሲሆን ነው እንጂ እነዚህን ከለሮች ሲይዝ አይደለም። ስለዚህ ቢም አይሆንም። የሲ ደግሞ አይረን ኤንድ አልሙኒየም ኦክሳይድ ሲለናል። ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም አይረን እና አልሙኒየም ኦክሳይድ ነው የፌራል ሶልን ሬድ እና የሎ ከለር ካራክተሪስቲክስ የሚሰጡት እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የፋርመር ኮምፕሌንስ ዛት ፕላንት ሩትስ ካናት ፔኔትሬት ሃርድንድ ሶይል ሌየር ፎርምድ ባይ ካልሲየም ካርቦኔት አኩሙሌሽን ዊች ሶይል ታይፕ ኢዝ ኢንቮልቭድ። ጥያቄው የሚለን አንድ ፋርመር መሬት ውስጥ በካልሲየም ካርቦኔት አኩሙሌሽን በተፈጠረው ሃርድ በሆነ ሶይል ሌየር ምክንያት እየተከላቸው ያሉ ፕላንቱን ችሮታቸው ፔኔትሬት አድርጎ ማለፍ እንዳልቻሉ ኮምፕሌን ቢያደርግ የትኛው የሶይል ታይፕ ነው ይሄ ነገር እንዲፈጠር ሊያደርግ የሚችለው ነው የሚለና የኤ ካምቢሶልስ ይለናል። ይሄ መልስ ነው። ምክንያቱም ካምቢሶሎች ካርቦኔት ሃርድ ፓኖች የሉትም። እነዚህ ደግሞ ኤ ስለሌለው ደግሞ ሃርድ አያረጉም መሬቱን እና በዚህ መሰረት ኤ ሆነም ቢ ደግሞ ፌራል ሶልስ ይለናል። ይሄም በተመሳሳይ መልስ ነው። ምክንያቱም ፌራል ሶሎች ሄቪሊ ሊችድ የሆኑ ሶይሎች ናቸው ቅድም ላይ እንዳየናቸው እና የካራክተሪስቲክሳቸው ደግሞ ጠንካራ እንዳይሆኑ ያደርጋቸዋል። ስለዚህ ቢ ማይሆንም ሲ ደግሞ ካልሲሶልስ ይለናል። ትክክለኛ መልስ የሚሆነ ነው። ምክንያቱም ካልሲሶል ነው ሃርድ በሆነ ካልክሬት ሌየርን ፎርም በማድረግ የሚታወቀው እና ይሄ ደግሞ የፕላንት ሩታቸው ወደ ውስጥ እንዳይገባ ሪስትሪክት ያደርጋቸዋል እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዋይ አር ካልሲሶልስ ሞስት ኮመን ኢን ድራይ ክላይሜት። ለምንድን ነው ካልሲሶሎች ድራይ በሆነ ክላይሜት ላይ ኮመን የሚሆኑት ነው የሚለና የኤ ሄቪ ሬንፎል ሪሙቭ ኦል ካርቦኔትስ ይለናል። ይሄ መልስ አይሆንም። ምክንያቱም ሄቪ ሬንፎል ካለ እንደውም ጭራሹን ያለውን ካርቦኔት ወሽ ነው የሚያደርገው። ስለዚህ ኤውንም ቢ ደግሞ ድራይ ኮንዲሽንስ ኢንኮሬጅ ካርቦኔት አኩሙሌሽን ትክክለኛ መልሳችን የሚሆነው ነው። ምክንያቱም ከድራይ ክላይሜት ላይ ኢቫፖሬሽን ሲፈጠር ዲዞልቭ የሆነ ካርቦኔትን ሊቭ ቢሃይንድ ያደርጋል እና የተተወው ካርቦኔት ደግሞ አኩሙሌት ያደርጋል ሶይል ላይ እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የጂኦግራፈር ኮምፔርስ አፍሪካ ሶይል ኤንድ ኮንክሉድስ ዛት ክላይሜት ስትሮንግሊ ኢንፍሉዌንስ ሶይል ዴቨሎፕመንት ዊች ፔር ቤስት ሰፖርት ዲስ ኮንክሉዥን። ጥያቄው የሚለን አንድ ጂኦግራፈር የአፍሪካ ሶይሎችን ኮምፔር አድርጎ ክላይሜት ስትሮንግሊ የሶይል ዲቨሎፕመንትን ኢንፍሉዌንስ እንደሚያደርግ ቢደመድም ይህን ኮንክሉዥን ሰፖርት የሚያደርግ አማራጭ የትኛው ነው የሚለን የኤ ፌራሶልስ ኢን ዌት ሪጅን ኤንድ ካሊሶልስ ኢን ድራይ ሪጅን ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም እነዚህ ሁለት የሶይል ታይፖች በሁለት በተለያዩ ዲፈረንት ክላይሜት ኮንዲሽኖች ላይ ነው ዲቨሎፕ የሚያደርጉ እና ይሄ ደግሞ ክላይሜት እንዴት አድርጎ ሶይል ፎርሜሽንን ኢንፍሉዌንስ እንደሚያደርግ በደንብ ያሳያል እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን አፍሪካንስ ኢኖርመስ ሚነራል ዌልዝ ኢዝ ላርጅሊ ዘ ሪዛልት ኦፍ አፍሪካን በሚነራል ዌልዝ ሪች እንድትሆን ያደርጋት ምክንያት ዋነኛው ምንድነው ነው የሚለን የኤ ኢትስ ሎንግ ጂኦሎጂካል ሂስትሪ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም አፍሪካ ሪች የሆነ ሚነራል ሪሶርስ ከሎንግ ጂኦሎጂካል ሂስትሪ ጋር ነው ሊንክድ የሚደረግ እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን አንሸንት ፎረስትስ ትራንስፎርምድ ኦቨር ሚሊዮን ኦፍ ይርስ አር ዘ ሶርስ ኦፍ የድሮ ፎረስቶች ከሚሊዮን ዓመት በላይ ትራንስፎርም የሚደረጉ የአንሸንት ፎረስቶች ሶርሳቸው ምንድነው ነው የሚለና የኤ ግራናይት ኤንድ ማርብል ይለናል። ይህ መልስ አይሆንም። ምክንያቱም እነዚህ ሁለቱ የሮክ ታይፖች ናቸው እንጂ የፎሲል ፊውል ታይፖች አይደሉም። ስለዚህ ኤ አይሆንም። ቢ ደግሞ ፔትሮሊየም፣ ናቹራል ጋዝ ኤንድ ኮል ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም አንሸንት የነበሩ ኦርጋኒክ ማቴሪያሎች በጂኦሎጂካል ታይም ወደ ፎሲል ፊውል ነበር ትራንስፎርም ይደረጉ የነበር እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዋይ አፍሪካ ካንትሪ ኢዝ ወርልድ ሊዲንግ ፕሮዲውሰር ኦፍ ኮባልት አኮርዲንግ ቱ ዘ ቴብል። የትኛዋ የአፍሪካ ካንትሪ ናት ኮባልትን በማምረት ቀዳሚ የሆነችው ነው የሚለና የኤ ዛምቢያ ይለናል። አይሆንም። ምክንያቱም ዛምቢያ በኮፐር ፕሮዳክሽን ነው እንጂ የምትታወቅ በኮባልት አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ሳውዝ አፍሪካ ይለናል። በተመሳሳይ መልስ አይሆንም። ምክንያቱም ሳውዝ አፍሪካ በሌሎች የሚነራሎች ሊዲንግ ናት፣ ግን በዚህ አይደለችም። ስለዚህ ቢ አይሆንም። ሲ ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ቻገር ናት በኮባልት ፕሮዳክሽን ግሎባሊ ፈርስት የሆነች ካንትሪ። በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የካምፓኒ ኒድ ኤ ካንትሪ ዊዝ ዘ ላርጀስት ሼር ኦፍ ወርልድ ፕላቲኒየም ሪዘርቭስ ዊች ካንትሪ ሹድ ኢት ቹዝ። አንድ ካምፓኒ ላርጅ የሆነ የዓለምን የፕላቲኒየም ሪዘርቭ የያዘችውን ካንትሪ ቢፈልጋት የትኛውን ካንትሪ ቢመር ይሻለዋል? ወይም ደግሞ የትኛዋ ካንትሪ ናት ብዙ ያላት ነው የሚለና የኤ ጊኒያ ይለናል። ኤ አይሆንም። ምክንያቱም ጊኒያ በቦክሲት ነው እንጂ በጣም የምትታወቅ በዚህ አይደለም።
አይደለም። ስለዚህ ኤም አይሆንም። ቢ ደግሞ ሳውዝ አፍሪካ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሳውዝ አፍሪካ ናት ከ90% በላይ የሚሆነውን የዓለም የፕላቲኒየም ሪዘርቭን ፕሮሰስ የምታረግ እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which mineral is most strongly associated with ጊኒያ ከጊኒያ ጋር በደንብ የሚያያዘው ሚነራል የትኛውን አማራጭ ውስጥ ካሉት ነው የሚለና የኤ ኩፐር ይለናል። ራዩን ምክንያቱም ኩፐር ቅድም ላይ እንደሰራ ነው ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ነው የሚያያዝ። ምክንያቱም ኩፐር ከዛምቢያና ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ነው የሚያያዝ። ቢ ደግሞ ፕላቲኒየም ይለናል። ወይም በተመሳሳይ ከሳውዝ አፍሪካ ጋር ነው እንጂ የሚያያዝ ከዚህ ጋር አይደለም። ስለዚህ ቢ አይሆንም። ሲ ደግሞ ቦክሲት ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ጊኒ ናት የቦክሲት ሊዲንግ የሆነች ፕሮዲሰር ሀገር እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which pair of country produce more than half of the world cobalt in significant amount of its copper የትኞቹ ጥምርት ሀገራቶች ናቸው ከሙሉ ዓለም ከግማሽ በላይ የሚሆነውን የኮባልትንና ኮፐርን ፕሮዲስ የሚያደርጉ ካንትሪዎች ነው የሚለና የኤ ኢትዮጵያና ኬንያ ይለናል። ኤ መልስ አይሆንም፣ ምክንያቱም እነዚህ ካንትሪዎች ሜጀር ፕሮዲሰሮች አይደሉም። ስለዚህ ኤ አይሆንም። ቢ ደግሞ ሞሮኮና አልጄሪያ ይለናል። በተመሳሳይ መልስ አይሆንም። ሲ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ዛምቢያ ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም እነዚህ ሁለት ካንትሪዎች ናቸው የኮባልትና የኮፐር ሜጀር ፕሮዲሰር ካንትሪዎች የሚባሉት እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which country is identified as Africa largest petroleum producer የትኛዋ ካንትሪ ናት አፍሪካ ውስጥ ካሉ ፔትሮሊየም ፕሮዲሰሮች ትልቋ በመባል የምትታወቀው ነው የሚለና የኤ ሊቢያ ይለናል። መልስ አይሆንም፣ ምክንያቱም ሊቢያ ላርጅ የሆነ ሪዘርቭ አላት፣ ግን ላርጀስት ፕሮዲሰሯ ግን እሷ አይደለችም። ስለዚህ ኤ አይሆንም። ቢ ደግሞ አልጄሪያ ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም አልጄሪያ በዚህ ላይ በጣም አስፈላጊ ሀገር ናት፣ ግን እሷም በተመሳሳይ ላርጀር ፕሮዲሰር አይደለችም። ስለዚህ ቢ አይሆንም። ሲ ደግሞ ናይጄሪያ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ናይጄሪያ ናት አፍሪካ ላይ ካሉ ካንትሪዎች ላርጀስት የሆነችው የፔትሮሊየም ፕሮዲሰር ካንትሪ ማለት ነው። እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዋን ሜጀር ፕሮብለም ፌዚንግ ሚነራል ሪሶርስ ዩቲላይዜሽን ኢን አፍሪካ ኢዝ አፍሪካ ላይ ሚነራል ሪሶርስ ዩቲላይዜሽን ፕሮብለም የሆነው አማራጭ የትኛው ነው የሚለን የኤ ላክ ኦፍ ሚነራል ዲፖዚትስ ይለናል። መልስ አይሆንም፣ ምክንያቱም አፍሪካ አባንዳንት የሆነ ሚነራል ሪሶርስ ነው ያላት፣ ስለዚህ እንደ ሪዝነት ሊጠቀስ አይችልም። ስለዚህ ኤ አይሆንም። ቢ ደግሞ ኮሎኒያል ሌጋሲ ኤንድ ኤክስፕሎይቴሽን ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ኮሎኒያል ኤክስፕሎይቴሽን ነው ኔጌቲቭሊ አፌክት የሚያደርግ አፍሪካ ላይ ያለ የሚነራል ዲቨሎፕመንት ማለት ነው። እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዋይ ዲድ ኮሎኒያል ፓወር ቢልድ መኒ ሬልዌይስ ኢን አፍሪካ ለምን ነበር አፍሪካን በቀኝ ግዛት ይዘው የነበሩ ኮሎኒያል ፓወሮች ሬልዌዮችን አፍሪካ ላይ ገነቡ የነበር ነው የሚለና የኤ ቱ ኮኔክት ሜጀር ሲቲስ ይለናል። መልስ አይሆንም፣ ምክንያቱም ሲቲዎችን ኮኔክት ማድረግ አልነበረም ዋና ፕራይመሪ ጎላቸው የነበር። ስለዚህ ኤ አይሆንም። ቢ ደግሞ ቱ ኢንካሬጅ ቱሪዝም ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም ቱሪዝም አይደለም የነሱ ፐርፐዝ የነበረ በጊዜው። ስለዚህ ቢሆንም ሲ ደግሞ ቱ ትራንስፖርት ሚነራልስ ቱ ኮስታል ፖርትስ ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሬልዌይ ዲዛይን ይደረጉ የነበር በዋነኝነት ሮ ሚነራሎችን ኤክስፖርት ለማድረግ ነበር ወይም ደግሞ ወደ ራሳቸው ሀገር ለመውሰድ ነበር። እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which practice reduce the economic benefits Africa countries receive from their mineral resource አማራጮች ውስጥ ካሉት የትኛው ፕራክቲስ ነው አፍሪካ ከሚነራል ሪሶርስ የምታገኘውን ኢኮኖሚክ ቤኔፊት ሬዲዩስ የሚያደርግባት ወይም የሚቀንስባት ነው የሚለና የኤ ሎካል ሚነራል ፕሮሰሲንግ ይለናል። ይህ መልስ አይሆንም፣ ምክንያቱም ሎካል ፕሮሰሲንግ እንዲያውም ቫልዩ እንዲጨምር ነው የሚያደርግ እንጂ ሬዲዩስ እንዲያደርግ አያደርግም። ስለዚህ ኤ አይሆንም። ቢ ደግሞ ኤክስፖርቲንግ ሮ ኦርስ ዊዛውት ማኑፋክቸሪንግ ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሮ የሆኑ ኦሮች ወይም ደግሞ ማኑፋክቸርድ ያልሆኑ ኦሮች በርካሽ ነው የሚሸጡ እና ይህ ደግሞ በጣም አፍሪካኖችን ይጎዳል። እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which factor has the greatest influence on the distribution of natural vegetation in Africa አማራጮች ውስጥ ካሉት ፋክተሮች የትኛው ነው አፍሪካ ላይ ያለውን የናቹራል ቬጂቴሽን ዲስትሪቢዩሽንን ኢንፍሉዌንስ የሚያደርግ ነው የሚለን የኤ ፖለቲካል ባውንደሪስ ይለናል። ይህ መልስ አይሆንም፣ ምክንያቱም ፕላንቶች በፖለቲካል ቦርደር አይደለም የሚያድጉ፣ ስለዚህ እንደ ሪዝነት ሊጠቀስ አይችልም። ስለዚህ ኤ አይሆንም። ቢ ደግሞ ክላይሜት ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ክላይሜት ኤሌመንቶች ናቸው ልክ እንደ ቴምፕሬቸር ሬንፎል ያሉት የቬጂቴሽን ዲስትሪቢዩሽንን ዲተርማይን የሚያደርጉ ማለት ነው። እና በዚህ መሰረት ቢ ትክክለኛ
ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን a botanist observes that an area receives more than 2000 mm of rainfall annually and has dense evergreen forests which vegetation type is most likely present። ጥያቄው የሚለን አንድ የፕላንት አጥኚ አንድ ኤሪያ ከ2000 ሚሊ ሜትር በላይ ሬንፎል በአመት እንደሚያገኝ ቢያውቅና እና ይህንም ተከትሎ ያን ኤሪያ አመት ሙሉ ግሪን የሆነ ፎረስቶች የሚገኙበት ስፍራ እንዳሉት ቢያውቅ ከዚህ ካራክተሪስቲክስ ጋር ማች የሚያደርግ አማራጭ የትኛው ነው የሚለን የኤ ትሮፒካል ዴዘርት ይለናል። ይህ መልስ አይሆን፣ ምክንያቱም ዴዘርት ሊትል የሆነ ሬንፎል ነው ሪች የሚያደርጉ። ስለዚህ ኤ አይሆንም። ቢ ደግሞ ትሮፒካል ሽረብላንድ ይለናል። ይህም በተመሳሳይ መልስ አይሆን፣ ምክንያቱም ሽረብላንዶች ድራየር በሆኑ ኮንዲሽኖች ነው እንጂ የሚፈጠሩ እንደዚህ አይነት በጣም ሬንፎል ባለበት አካባቢ ላይ አይፈጠሩም። ስለዚህ ቢ አይሆንም። ሲ ደግሞ ትሮፒካል ሬንፎረስት ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ትሮፒካል ሬንፎረስት ነው ቬሪ ሃይ የሆነ ሬንፎል ያለው እና ይህን ተከትሎ ደግሞ ደንሰር የሆነ ቬጂቴሽን የሚገኝበት ኤሪያ ይሄ ነው። እናም በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዘ ላርጀስት ኮንቲነንት ትሮፒካል ሬንፎረስት ኢን አፍሪካ ኢዝ ኮንሰንትሬትድ ኢን አፍሪካ ላይ ያሉ ላርጀስት የሚባሉ የትሮፒካል ሬንፎረስት ኮንቲነንት የት ላይ ነው ኮንሰንትሬት አድርጎ የሚገኝ ነው የሚለን የኤ አትላስ ማውንቴንስ ይለናል። ይሄ መልስ ይሆናል፣ ምክንያቱም አትላስ ማውንቴንስ የሆነ ሪጅን ነው እንጂ ትሮፒካል ሬንፎረስት ያለበት አካባቢ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ኮንጎ ባዚን ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ኮንጎ ባዚን ላይ የሚገኘው የጊኒ ኮንጎሊያን ሬንፎረስት ነው የአፍሪካ ላርጀስት የሚባለው ሬንፎረስት ሪጅን እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ፕላንትስ ዛት ግሮን ትራንክስ ኤንድ ብራንችስ ኦፍ ትሪ ዊዛውት ሩቲንግ ኢን ዘ ግራውንድ አር ኮልድ። አማራጮች ካሉ ፕላንቶች የትኞቹ ፕላንት ናቸው መሬት ላይ ከመብቀል ይልቅ ዛፎች ላይ ተጠግተው በመብቀል የሚታወቁ ፕላንቶች ነው የሚለን የኤ ዜሮ ፋይትስ ይለናል። ይህ መልስ ነው፣ ምክንያቱም ዜሮ ፋይቶች የዴዘርት ፕላንቶች ናቸው እንጂ ዛፎች ላይ በመብቀል የሚታወቁ ፕላንቶች አይደሉም። ስለዚህ ኤ አይሆንም። ቢ ደግሞ ኢፒፋይትስ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ኢፒፋይቶች ናቸው ከሌሎች ፕላንቶች ላይ በመብቀል የሚታወቁ እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን a region experience a noticeable dry season lasting up to 6 months and receive ከ800 እስከ 1500 ሚሊሜትር of rainfall annually which vegetation type is most likely። አንድ ሪጅን እስከ 6 ወር የቆየ ድራይ ሲዝን አሳልፋ ከዛ በኋላ ደግሞ ከ800 እስከ 1500 ሚሊሜትር ኦፍ ሬንፎል አኑዋሊ ብታገኝ ከዛ ስፍራ ላይ ምን አይነት የቬጂቴሽን ታይፕ ነው የሚበቅለው ነው የሚለን የኤ ትሮፒካል ሞይስትስ ዴሲዲየስ ፎረስትስ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም እነዚህ አይነት የቬጂቴሽን ታይፖች ናቸው ዲስቲንክት በሆነ ድራይ ሲዝን እና ሞዴሬት የሆነ ሃይ ሬንፎል ባለበት አካባቢ ላይ የሚበቅሉ እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which vegetation type occupy the largest percentage of Africa land area። የትኛው የቬጂቴሽን ታይፕ ነው አብዛኛውን የአፍሪካ ላንድ ኤሪያን ቬጂቴሽን ፐርሰንቴጅ የያዘው ነው የሚለን የኤ ትሮፒካል ሬንፎረስት ይለናል። ይህ መልስ አይሆንም፣ ምክንያቱም ሬንፎረስት ስሞለር የሆነ ኤሪያን ብቻ ነው ከበር የሚያደርግ። ስለዚህ ኤ አይሆንም። ቢ ደግሞ ትሮፒካል ሞይስት ዴሲዲየስ ፎረስትስ ይለናል። ይህም በተመሳሳይ መልስ አይሆንም፣ ምክንያቱም ሞይስት ዴሲዲየሶች ሞይስት የሆኑ የዴሲዲየስ ፎረስቶች ለስ የሆነ ኤሪያን ነው ከበር የሚያደርጉ። ስለዚህ ቢ አይሆንም። ሲ ደግሞ ትሮፒካል ሽረብላንድስ ይለናል። ይህም በተመሳሳይ መልስ አይሆንም፣ ምክንያቱም ሽረብላንዶች እነዚህም ላርጅ የሆነ ላንድ ነው የሚይዙ፣ ግን ከነሱ ደግሞ የሚበልጥ እንዳለ። ስለዚህ እነዚህ ሁለተኛ ናቸው። ሲም በተመሳሳይ መልስ አይሆንም። ዲ ደግሞ ትሮፒካል ዴዘርት ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ትሮፒካል ዴዘርት ነው የአፍሪካን ላንድ ኤሪያ 29.3% የሚሆነውን ከበር የሚያደርግ። ይሄ ደግሞ the largest ሸር እንዲይዙ ያደርጋቸዋል እና በዚህ መሰረት ዲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን why is Somalia much drier than many other places near the equator። ለምንድነው ሶማሌ ኢኳተርን ተጠግተው ከሚገኙ ሌሎች ካንትሪዎች ድራየር እንድትሆን ያደረጋት ነው የሚለና የኤ it is located at a very high altitude ይለናል። ይሄ መልስ አይሆንም፣ ምክንያቱም አቲቲዩድ አይደለም ሜን ሪዝኑ። ስለዚህ ኤ አይሆንም። የቢ ደግሞ trade winds move parallel to the coasts and bring little moisture ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሶማሌ ድራይ እንድትሆን የሚያደርጋት ወደ እሷ የሚመጣው ዊንድ ሊትል የሆነ ሂዩሚዲቲ ብቻ ይዞ ስለሚመጣ ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which vegetation type is dominated by acacia shrubs and thickets ነው የሚለን። ጥያቄው የሚለን የትኛው የቬጂቴሽን ታይፕ ነው በአካሺያ ሽረብ እና በቲኬቶች ዶሚኔትድ የተደረገ ነው የሚለን የኤ ትሮፒካል ሬንፎረስት ይለናል። ይህ መልስ አይሆንም፣ ምክንያቱም ሬንፎረስት ደንሰር የሆኑ ረዣዥም ትሪዎችን የሚያካትት እንጂ እነዚህን አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ትሮፒካል ሽረብ ላንድስ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም አካሻ ዶሚኔትድ ቬጂቴሽን የትሮፒካል ሽረብ ላንዶች ሜጀር ካራክተሪስቲክስ ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን a scientist is studying plants adapted to survive in extremely dry desert
ዴዘርት ኢን ኤክስትሪምሊ ድራይ ዴዘርት ኮንዲሽንስ ዋት አር ዲስ ፕላንትስ ኮልድ? አንድ ሳይንቲስት ኤክስትሪም ድራይ በሆነ ዴዘርት ኮንዲሽን ላይ አዳፕት አድርጎ መቀጠል የሚችልን ፕላንት እያጠና ቢሆን ይሄ እያጠና ያለበት ፕላንት ምርጫዎች ውስጥ ካሉት የትኛው ነው የሚለን? የኤ ኢፒፋይትስ ይለናል። ኤ አይሆንም፣ ምክንያቱም ኢፒፋይቶች በቅድሙ ጥያቄ በሰራነው መሰረት ትሪዎች ላይ የሚያድጉ ፕላንቶች ናቸው። ስለዚህ ኤ አይሆንም። ቢ ደግሞ ዜሮ ፋይትስ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ዜሮ ፋይቶች ናቸው ስፔሻሊ ዴዘርት ላይ አዳፕት የማድረግ ካፓቢሊቲ ያላቸው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። እና ተመልካቾቻችን አሁን ላይ ደግሞ ወደ መጨረሻው ጥያቄያችን ወደ ጥያቄ ቁጥር 30 እናልፋለን። ይህን ጥያቄ ከመስራታችን በፊት ግን እንደተለመደው ቪዲዮውን ላይክ ሳታደርጉ የምትመለከቱ ተመልካቾች ካላችሁ ላይክ እንድታደርጉ እንጠይቃለን። እናም አሁን ቀጥታ ይህን ጥያቄ እንስራ። ጥያቄው የሚለው ዋይ ዳዝ ቬጂቴሽን ቼንጅ አዝ አቲቲዩድ ኢንክሪዝ ኢን ትሮፒካል ማውንቴን ሪጅንስ? ለምንድነው ትሮፒካል ማውንቴን ሪጅኖች ላይ አቲቲዩድ ሲጨምር ቬጂቴሽን ቼንጅ የሚፈጠረው ነው የሚለን? የኤ ቴምፕሬቸር ዲክሪዝ ዊዝ ኢሊቬሽን ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሃየር ኤሌቬሽን ካለ ክላይሜቱ ኩለር ይሆናል። ኩለር ሲሆን ደግሞ የቬጂቴሽን ታይፕ ለውጥ እንዲፈጠር ያደርጋል። እናም በዚህ መሰረት ትክክለኛ መልሳችን ኤ ይሆናል። እና ተመልካቾቻችን በዛሬ ቪዲዮአችን ይዘላችሁ የቀረብናቸው 30 ጥያቄዎች እነዚህን ይመስላሉ። በቀጣይ ቪዲዮአችን ደግሞ 10ኛ ክፍል ቻፕተር 4 ላይ የተወጣጡ የሚኒስትሪ ጥያቄዎችን በዚሁ መንገድ በዚሁ ቻናላችን እናደርሳችሁ ይሆናል። የቀጣይ ቪዲዮ ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።